ሰላም። በፖለቲካ ቋሚ ወዳጅም ቋሚ ጠላትም የለም። አሪፍ ሲሪየስ እንደዛ የሚባል ነገር የለም። ባይዘው አብዛኛው እኛ ሀገር ብዙ ሰዎች እንደዚህ ሲያወሩ ሰምቼ አውቃለሁ። ዋናው የፖለቲካ ሊደሮችም ጭምር እንደዚህ ብሎ ነው የሚያወሩት። ይሄ በፍጹም የሀገር ስትራቴጂ መሆን የሌለበት በጣም የተበላሸ አመለካከት ነው። ይሄን በምንም አይነት ነገር መቀበል የለብንም። ይሄ ምናልባት ምንም የማያውቁ ስለ ፖለቲካ ምንም ነገር የማያውቁ ሰዎች ስለ ኔሽን ስለ ሀገር ምንም የማያውቁ ሰዎች ቢያወሩ it is acceptable፣ ምንም ችግር የለውም። ምክንያቱም እነዚያ ሰዎች የሚያወሩት ነገር ምንድነው? ከሚያዩት ነገር ነው፣ ከሚሰሙት ነገር ነው፣ ከሚሆነው ነገር ላይ ተነስተው ዝም ብሎ ስለሚያወሩ ማለት ነው። ይሄም ሀገርን አይጎዳም። ከሀገር ስትራቴጂ ጋር ከሀገር ፖለቲካዊ እይታ ጋር ምንም ግንኙነት ስለሌለው ተራ ሰዎች ምንም የማያውቁ ሰዎች ስለ ፖለቲካ ምንም የማያውቁ ሰዎች ቢናገሩ it is acceptable፣ ብዙ ችግር የለውም። ነገር ግን ፖለቲካው በዋናነት የሚመሩ ሰዎች ፖሊሲ የሚቀርጹ ሰዎች ዋና መሪ ሆኖ መሪ ቦታ ላይ ያሉ ሰዎች እንደዚህ አይነት አመለካከት ከያዙ እሱ ሀገር እጅግ አደጋ ላይ እንዳለ ነው መገንዘብ ያለብን ሁላችንም። እንደዛ የሚባል ነገር ሀገርን በሚመለከት በተለይ ይሄ ነገር ምኑ ጋር መሰላችሁ በጣም ችግር የሚያመጣው በዲፕሎማሲው ላይ ነው። በዋናነት ዲፕሎማሲውን ሽባ ነው የሚያደርገው። በቃ አንድ ሀገር በፖለቲካ ውስጥ ቋሚ ጠላትም ቋሚ ወዳጅም የለም ብላ ደምድማ በስትራቴጂ ውስጥ ቀርጻ መንቀሳቀስ ከጀመረች እንግዲህ ማንኛውም የዘች ሀገር ወዳጅ የሆኑ ሀገራት በሙሉ ያቺን ሀገር ኦልዌይስ በአይነ ቁረኛ ነው የሚመለከቷት፣ እንደ ወዳጅ አይደለም የሚያዩዋቸው። ፍሬንድሊ የሚባል ሀገር አለ። ባይዘው ጓደኝነት በሀገር ደረጃም ጓደኝነት አለ። አሁን በቅርብ ጊዜ ካያችሁ አላቅም፣ ትራምፕ የአውሮፓ ሀገራትን ሲወቅሱ ምንድን ነው የሚሉ? it is awful it is unfriendly ምናምን እያለ ነው ስፔንን ሲወቅሱት የነበረውና ፍሬንድሺፕ ከአንድ ሀገር ጋር ያለው ምርጥ ዲፕሎማሲያዊ ግንኙነትን በነበረበት በጥሩ ሁኔታ ለማስቀጠል ሁሌም ወዳጅ ሀገራትን ማክበርና ከነሱ ጋር by any means ማንኛውም ከባድ ወቅትም ቀላል ማለት ወይም ጥሩ ጊዜም በደስታ ወቅትም በመከራ ጊዜም ከነሱ ጋር አብሮ መቆም ግዴታ ነው። በቃ አንድ ሀገር ወዳጅ ሀገር ነች፣ እቺ ሀገር ለኔ ወዳጅ ነች ብላ ካሰበች ፍሬንድሊ ያንን በትክክል ማስቀጠል መቻል አለባት። ያንን ማታስቀጥል ከሆነ በማንኛውም ሰዓት ሲመቸኝ፣ ይሄ ማለት አሁን በፖለቲካ ቋሚ ወዳጅም ቋሚ ጠላትም የለም ብሎ የሚያምን ሀገር ምን ያደርጋል መሰላችሁ? ሁሌም የራሱን ጥቅም ብቻ ለማስከበር ነው የሚሄደው። በቃ አንድ ሀገር እየተጠቃም የራሱን ጥቅም ፒክ አድርጎ ላሽ ለማለት ወይ ያ ሀገር እየተጎዳም ካለው ግንኙነት ጋር ተያይዘው አብሮ መቆምና ያንን ችግሩን መከራውን መጋፈጥ ሳይሆን ከችግሩ ውስጥ የራሱን ጥቅም አስከብሮ ዞር ማለትን ነው የሚመርጠው። ዩሲ ለምን ይሄ ከፖሊሲው ከጀርባው ያለው አመለካከቱ ፖሊሲውን እንዳለ ነው አፕሳይዱን ዳውን የሚያደርገውና ስለዚህ ይሄ በጣም ሊታይ የሚገባ በጣም ብዙ ሰዎች ተነጋግረው ይሄ ትክክል አይደለም ማለት የሚገባው መጥፎ ነገር ነው፣ አመለካከት ነው። ፖለቲካ ውስጥ ወዳጅ ሀገራትን
ሁሌም ከነሱ ካልመጣ በስተቀር ሁሌም እንደ ወዳጅ ነው መያዝ ያለብን። በቃ በየትኛው ጉዳያቸው ጋር ከነሱ ጋር አብሮ መቆመን መምረጥ መቻል አለብን። ወይንም ደግሞ ጉዳዩ እኛን የማይመለከተን እና ግዴታ የኛ መግባት የማያስፈልገን ነገር ካልሆነ በስተቀር ሁሌም ከወዳጅ ሀገራችን ጋር አብሮ መቆም ወይም ደግሞ በጠላትነት የሚያዩን ሀገራት ካሉ እነሱም ላይ ቋሚ ጠላትና ቋሚ ወዳጅ የለም የሚል የተልፈሰፈሰ የሻውራራ አመለካከት ትተን ቀጥታ እነሱ እኛን በአይነ ቁራኛ እንደሚያዩን ሁሉ እኛም በአይነ ቁራኛ ማየት ነው የሚያዋጣው። ያ ካልሆነ በማንኛውም ሰዓት ሳናውቅ የሆነ ነገር ደርሶብን የሆነ ጥቃት ደርሶብን ከዛ በኋላ ነው እንትን ማለት የምንጀምረውና ይሄ የሀገር ፖሊሲ ሆኖ በጭራሽ መቀመጥ የሌለበት የተንሸዋረረ የተወላገደ አመለካከት፣ የተወላገደ እይታ፣ የተወላገደ አስተሳሰብ ነው። የአንድ ሀገር ስትራቴጂ ሊሆን በፍጹም የማይገባ ነገር ነው። ስትራቴጂን ለምን ከአሜሪካ እንማር? በጣም አሜሪካ በጣም ነው ማለንካት። ፖለቲካ ከሰራች አሜሪካ ትስራው፣ ኢኮኖሚን ከገነባች አሜሪካ ትገንባው፣ ቴክኖሎጂም ካሳደገች አሜሪካ አድቫንስ ታደርገው። በጣም በጣም የረቀቁ ናቸው። አሜሪካን እኔ የምተቻትና ከአሜሪካ ኮፒ ማድረግ የለብንም በጭራሽ ብዬ ማስቀምጠው አንድ ነገር ቢኖር አክቹአሊ አሜሪካ ብቻ ሳይሆን ከምዕራባውያን በፍጹም ኮፒ ማድረግ የለብንም፣ መቀበል ከነሱ የለብንም ብዬ ማስበው ምን መሰላችሁ? ሶሻል ክራይሲስ ውስጥ እየገቡ ነው እነሱ። አሁን ሶሻል ቫሉያቸው በጣም እየተሸረሸረ ሄዶ ዱቄት እየሆነ ነው ያለው በአሁኑ ሰዓት። የምዕራባውያን ሶሻል ቫሊዩ አደጋ ላይ ነው። አንደኛ ፋሚሊ ያው መቼም ይሄን በደንብ ታውቁታላችሁ ብዬ አስባለሁ። ሀገር ማለት የምትቆመው በማህበረሰብ ነው። ማህበረሰብ ደግሞ የሚገነባው ከፋሚሊ ነው፣ ከቤተሰብ ጀምሮ ነው። ቤተሰብ ማህበረሰብ ይሆናል፣ ማህበረሰብ ሀገር ይሆናል። ስር መሰረቱ ላይ ያለው ቤተሰብ መፍረስ ከጀመረ ቀጥሎ ማህበረሰብ ክራይሲስ መፈጠሩ አይቀርም። ከዛ በኋላ ግን ኔሽን ሊኖረን አይችልም። ስለዚህ አሁን ምዕራባውያን የገጠማቸው ነገር ቤተሰብ እየፈረሰ ነው። ግልጽ በግልጽ ነው ይህን የምናገረው። ከምዕራባውያን በጭራሽ ኮፒ ማድረግ የሌለብን ነገር ምንድን ነው መሰላችሁ? ካልቸራቸውን አክቹአሊ አሁን ያላቸውን ካልቸር በፍጹም ኮፒ ማድረግ የለብንም። በጣም በጥንቃቄ ማየት ያለብን ፓርቱ እሱ ነው። ለመሰላችሁ ቤተሰብ እየፈረሰ ነው። አሁን ወንድ ከወንድ ጋር ሴት ከሴት ጋር ከተጣመሩ እንግዲህ ቤተሰብ ፈረሰ ማለት ነው። ይሄ ቤተሰብ መፍረስ ደግሞ በቤተሰብ ብቻ ስለማይቆም በሂደት የማህበረሰብ ቀውስ ውስጥ ኦልሬዲ አሁን ገብተዋል ብዬ ነው ማምነው። ማህበረሰብ ቀውስ ተፈጥሯል ብዬ ነው ማስበው። ስለዚህ እነዚህ ሰዎች በማህበረሰብ ቀውስ ውስጥ በሶሻል ክራይሲስ ውስጥ ያሉ እስከሆኑ ድረስ ከነሱ ከዛ ጋር የተገናኘን ነገር ምንም አይነት ነገር ኮፒ ማድረግ የለብንም፣ መኮረጅ የለብንም። ነገር ግን ቴክኖሎጂ ብትሉ አሜሪካ፣ ፖለቲካ አሜሪካ፣ ዲፕሎማሲ አሜሪካ፣ ስትራቴጂ በተለይ አሜሪካ ተስራ ስትራቴጂዋ ምንም የማይወጣለት በቃ ጽድት ያለ ይሄ የተንሸዋረረ በፖለቲካ ውስጥ ወዳጅም ጠላትም የለም ምናምን የሚል አይነት አይደለም። የሷ ምን መሰላችሁ? ጠላቶች ወዳጆቿን ሁሌም
ከጎናቸው ነች። አት ኤኒ ታይም ወዳጇ ከተጠቃ፣ የእሷ ወዳጅ ሀገር ከተጠቃ ከፊት ቀድማ የምትወጣው እሷ ነች። ስትወጣ ደግሞ ዝም ብሎ በመግለጫ ብቻ አይደለም፣ ዝም ብሎ በመለቃቀስ ብቻ አይደለም የምትወጣው። አክቹዋሊ ደርሳ ከዛች ሀገር ጋር አብሮ በመቆም ወዳጅነትን ታሳያለች። ያቺን ሀገር ደግሞ ሁሉም እንደ ወዳጅ ነው የምትይዘው። አንድ ጠላትነት ያለበት ሀገር ካለ ህዝብን አትነካም። ህዝብን እንደ ህዝብ ጠላት ብላ በጭራሽ አትፈርጅም። ለምሳሌ ትራምፕ ባለፈው በስፔን ላይ ያለውን ተቃውሞ ሲናገሩ ምንድን ነው ያሉት? they have great people but they haven't great leadership ነው ያለው። ምን ማለት ነው? የመሪዎች ችግር ነው እንጂ የመሪ ችግር ነው እንጂ ህዝቡ ምርጥ ህዝብ ነው። በቃ ህዝብ መቼም ጠላት ሊሆን አይችልም። ህዝብን እንደ ጠላት መያዝ በጭራሽ አይቻልም፣ አይፈቀድም። ስለዚህ ለምን መሰላችሁ? ህዝብ ቀጣይ ነው፣ ስርዓት ይወድቃል። አሜሪካ ጠላቴ ነች ብሎ የሚፈርጅ አንድ እዛ ሀገር ላይ ያለ ስርዓት ካለ ያንን ስርዓት መለወጥ እና ያንን ስርዓት መጣል፣ ከዛ በኋላ አዲስ ስርዓት መጥቶ ከዛች ሀገር ጋር ወዳጅነት መፍጠር። በቃ የአሜሪካ ስትራቴጂ ይሄ ነው። ሁሌም አሜሪካ ጠላታችን ነች የሚል አንድ ስርዓት ካለ ከዛ ስርዓት ጋር ነው ስትመታ። ኢቭን ስትመታ እንኳን አይታችሁ ከሆነ ኦልዌይስ ታርጌቷ ወይ ጠላታቸው የሆኑ ስርዓት ላይ ነው፣ መሪዎች ላይ ነው፣ ወይም መሪዎቹ በሚጠቀሙት መሳሪያ እና የመሳሪያ ፋሲሊቲ ላይ ነው እንጂ ዝም ብላ ሚሳኤል ተነስታ በአንድ ሀገር ላይ ዝም ብላ አትተኩስም። ጦርነት ጊዜ እንኳን ተሳስታ ያፈረሰችው መሰረተ ልማት ቢኖር እንኳን መልሳ ትገነባዋለች። ያፈረሰችው ጦርነት ውስጥ ሆነ ያፈረስከውን ማንም አያስገድድም፣ ግን መልሳ ትገነባዋለች። ያ መልእክቱ ምን ማለት ነው? እኛ ከህዝቡ ጋር፣ ከመሰረተ ልማቱ ጋር፣ ከሀገሩ ጋር ጥላቻ የለንም። ጥላቻችን እኛን እንደ ጠላት ከሚያየው ከመሪው ጋር ነው ወይም ከስርዓቱ ጋር ነው። ዩሲ ለዛም ነው እስከ ዛሬ ድረስ በልዕለ ኃያልነቷ መቀጠል የቻለችው አሜሪካ። ወደፊትም በዚሁ ምትሄድ ከሆነ ምናልባት አሁን ቅድም የጠቀስኩት ይሄ ሶሻል ክራይሲስ እየተፈጠረ ነው። ማህበረሰብ እየጠፋ ነው። እንግዲህ ማህበረሰብ ክራይሲስ ውስጥ ገብተው ቤተሰብ ፈርሶ ማህበረሰብ ከፈረሰ ከዛ በኋላ ያንን ሀገር እንደ ሀገር ልታዩ አትችልም። ነሽኑ አብሮ ይፈርሳል። ያ አደጋ ከፊት ለፊታቸው እንደተጋረጠ መደበቅ አልፈለግም። በዛ ነገር ላይ የሆነ ሜዠርመንት የሆነ ወይ ጥናት አድርገው የሆነ መፍትሄ ካላመጡ በስተቀር ምዕራባውያን እየፈረሱ ነው፣ የምዕራባውያን ስርዓት እያበቀለት ነው ብዬ ብዙ ጊዜ የምናገረው ከዚህ የተነሳ ነው። ያንን ነገር ምናልባት የሆነ መፍትሄ የሚያመጡ ከሆነ ካሁን በኋላ ግን በስነ ስርዓት በኃያልነቷ ከመቀጠል ማንም ሊያግዳት አይችልም። ቴክኖሎጂዋን አይታችኋል። እንግዲህ ሁሌ the finest ቴክኖሎጂ የአሜሪካ ነው። ነፃነት ያለበት ሀገር ነው። ሰው ሁሉ እዛ ሄደው መስራት ይፈልጋል፣ እዛ መኖር ይፈልጋል። በዓለም ዘንድ እጅግ ተወዳጅ የሆነ ሀገር ነው የገነቡት። መሰረተ ልማታቸው በዛው ልክ ነው። ሂውማን ሊሚትን ፑሽ የሚያደርጉ በጣም ምርጥ የሚባለው ሳይንቲስቶች ያላቸው ሀገራት ናቸው እና ስትራቴጂውን
ወልጋዳ ስትራቴጂ በፖለቲካ ቋሚ ጠላትም ቋሚ ወዳጅም የለም የሚል የተወላገደ ጫፉ የማይጨበጥ በራስ ጥቅም ላይ ብቻ የሚያተኩር አንኢቲካል የሆነ መንገድን ዞር አድርገን ከአሜሪካ ብንማር በጣም ይጠቅማል። በጣም ነው የሚጠቅማል። ስትራቴጂያችን መፈተሽ አክቹዋሊ እኔ ለማን እንደማወራ አላቅም፣ እግዚአብሔር ነው የሚያውቀው። አይዲዮሎጂ የሌለው መንግስት፣ አይዲዮሎጂ የሌለው ፓርቲ ሀገርን እየመራ በዛ ላይ ደግሞ ስትራቴጂው እንደዚህ ሸውራራ ወልጋዳ ሆኖ ስናየው በጣም ከባድ ነው። በእውነት ሀገር አለኝ ለማለት አያስደፍርም፣ አስቸጋሪ ነው። ስቲል ግን መናገር ያለብን ነገር ከራሳችን ማውረድ ያለብን ነገሮችን እያወረድን ለመሄድ ያክል ነው እና መማር ያለብን ነገር አለ። ሀገር ማንኛውም ስርዓት ይምጣ፣ ማንኛውም አስተዳዳሪ መሪ ይምጣ፣ የትኛውም ቡድን የትኛውም ከየትም የተነሳ ይምራ፣ አንዲት ሀገር ወዳጄ ናቸው የምትላቸው ሀገር ሊኖራት ይገባል። እነዚያ ወዳጅ ሀገራትን ደግሞ ሁሉም እንደ ወዳጅ መያዝ ኤክሰፕት እነዚያ ወዳጅ ሀገራት በራሳቸው ጊዜ ጠላት ሆኖ ካልወጡ በስተቀር ማለት እንደ ወዳጅ ይዞ መቀጠል፣ ጠላቶቹም ደግሞ በተቻለ መጠን ወደ ወዳጅነት መቀየር የምንችልበትን መንገድ ደግሞ በዛው ሰርች እያደረግን ብንቀጥል በጣም ጥሩ፣ በጣም ይጠቅመናል። ስትራቴጂዎችን ቃኝተን በዛው መልኩ ማስቀመጥ፣ ለዛ አስተካክሎ ማስቀመጥ እንጂ አይዶንት ኖ እንዴት ማውራት እንደሚችል እኮ አላውቅም እኮ። ወዳጅም ጠላትም የለም ካልክ እንግዲያውስ ከማን ጋር ምን አይነት ዲፕሎማሲያዊ ግንኙነት ነው የምትሰራው ነው ጥያቄው። ምንድነው ዲፕሎማሲው? ምንድነው? እሺ ከሀገራት ጋር ምን አይነት ግንኙነት ነው መኖር ያለበት? ዝም ብሎ ጥቅም አሳዳጅ ብቻ፣ ጥቅም አሳዳጅ ብቻ ካኔዱ ዛት በዛ ውስጥ መቀጠል እንችላለን ወይ ነው? መቀጠል እንችላለን። አንድ ወዳጅ ሀገር አደጋ ውስጥ ገብቶ እኛ ግን ከዚህ አደጋ ውስጥ የራስን ጥቅም አስከብሬ ዞር ብልስ ብለን የምንል ከሆነ ያ ሀገር ሪሊ እንደ ወዳጅ ሊያየን ይችላል። ከዛ በኋላ ኢቲካል ነው ወይ? እሱም አንድ ጥያቄ። ሁለተኛ ይሄ ኢቲካሊ እንደውም ያስከዳል ወይ? ሞራሊ ያስከዳል ወይ ነው? አያስከድም። በጣም ከባድ። ስለዚህ እነዚህ ነገሮችን እንደ አዲስ መፈተሽ፣ ማየት፣ መስተካከል ያለባቸው ነገሮችን ማስተካከል ያለብን ይመስለኛል። ምንጩ የማይታወቅ አንድ ተራ ወሬ፣ አንድ ማንኛውም ሰው ተነስቶ ሊያወራ የሚችለውን ተራ ወሬ የሀገር ስትራቴጂ አድርገን ጽፈን ካስቀምጥ ነው ከዛ በኋላ ምን አይነት ዲፕሎማሲ ሊኖረን እንደሚችል እግዚአብሔር ይወቀው። መገመት ራሱ አልፈልግም። እንደዚህ አይነት መገመት ራሱ በጣም አስቸጋሪ ነውና ወዳጅ ሀገራትን አት ኤኒ ታይም ለመጠቀም ከፈለግን ወዳጅነታችን የምር ነው ያለበት። የምር ትክክል እንትን የሌለበት ወረት የሌለበት ወዳጅነት ማሳየት መቻል፣ ጽናት ያለው ወዳጅነት
ግዴታ ያስፈልጋል። ምክንያቱም በዚህ ዘመን አሁን ፖለቲካን ብትሉ ኢኮኖሚ ብትሉ ማህበረሰብ የትኛውም ነገር ትረስት ላይ ነው ቢልድ የተደረገው። ትረስት ሬፑቴሽን የሚባል ነገር አለ። ትረስት ሬፑቴሽን የሚባል ነገር አለ። ይሄን ነገር የምንገነባው በሂደት በምናሳየው ጽናት፣ በምናሳየው ሐቀኝነት ነው እንጂ የራሳችን ጥቅም ከእያንዳንዱ ቦታ ፒክ 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 እያደረግን የምንሮጥ ከሆነ ሬፑቴሽን የሚባል ነገር አይኖረንም። እንደ ሀገር ትረስት የሚባል ነገር አይኖረንም። ፋይናሊ ወዳጅ የሚባል ሀገርም አይኖረንም። በእውነት ይሄ በደንብ እንደገና ቢታይ እና እኔ በጣም ማዝነው ምን መሰላችሁ፣ አንድ ግለሰብ የጻፈው መጽሐፍ ጠቃሚ ሊሆን ይችላል፣ ግን ግዴታ የሀገር ስትራቴጂ ብቻ መሆን የለበትም። በጭራሽ እንደዛ መሆን የለበትም። እዛ ዙሪያ ላይ የተሰበሰቡ ሰዎች ምን እንደሚሰሩ እኮ እግዚአብሔር እንደው ምን እንደሚሰሩ እኮ ነው የማይገባኝ። ምንድን ነው የሚባሉት እነሱ ሰዎች ግን ምንድን ናቸው? መጽሐፉ ሲመረቅ ማጨብጨብ፣ ከዛ በኋላ መጽሐፉን በመኪና እየዞሩ እንደ አትክልት በመኪና እያዞሩ መሸጥ፣ ገንዘቡ ሲገኝ መጨረሻ ላይ የሆነ ውስኪ መጠጣት። በቃ ይችን ነው የሚሰሩት። አይጠይቁም ወይ ነው? ሰዎች ምሁራን መከራከር አለባቸው። ጥናት መደረግ አለበት። ሁሌ መፈተሽ አለበት። እንደገና ቼክ መደረግ አለበት። ከዘመኑ ጋር ይሄዳል ወይ? ዘመኑ ይቀበላል? ወዳጆቻችን ይቀበላሉ ወይ? ጠላቶቻችንስ እንዴት ነው የሚያዩን? ከዚህ በኋላ የምለውን አሉ የተባሉ ምሁራን መፈተሽ፣ መመርመር፣ ቼክ አድርገው ስትራቴጂ የሀገር ያክል ስትራቴጂ አንድ ግለሰብ ተነስቶ የሆነ መጽሐፍ ጻፈ፣ ስትራቴጂ ሆኖ ቁጭ ሪሊ በቃ ጋይስ ሌላ ሀገር ላይ ጥናት ይደረጋል ለውላችሁ በደንብ ጥናት ተሰርቶበት ማንም ተነስቶ የሆነ መጽሐፍ ስለጻፈ የሆነ የኔ ፍልስፍና ነው ብሎ አንዱ ጽፎ ቁጭ ስላደረገ የሀገር ስትራቴጂ ሆኖ የሀገር ፖሊሲ ሆኖ አይቀመጥም። እንደዚህ የሚባል ነገር የለም። ብልጽግና የራሱ አይዲዮሎጂ ቢኖረው እሺ ኦኬ። አሁን እኮ ብልጽግና ማይጋድ አላስቻለኝም። ፓርቲም አይደለም እኮ አንድ ሰው ነው የጻፈው። እሺ ከዛ የፓርቲ አይዲዮሎጂ ሆነ ምንድነው መደመር። ያነበቡም ያላነበቡም ከዛ ላይ እየጠቀሱ እንትን ያደርጋሉ። አይፈተሽም፣ አይመረመርም፣ አይጣራም። ያሳዝናል። በአንድ በኩል ያሳዝናል በእውነት እንዴት አድርገን ማውራት እንዳለብን። አሁን በዛ እንትን ላይ የሆነ ባለፈው የሆነች ልጅ ምርጫ ክርክር ላይ አነሳች። በቃ ሳታነቡ ቢያንስ ሳታነቡ ነው ዝም ብሎ እሱን መጽሐፍ ነው የምታወሩት አለች። እሺ ከዛ በኋላ ትወገር ነው የተባለችው እኮ ትወገር።
እቺ ሰው አይደለችም ጭራቅ ነች። ተከታዮቹ በሙሉ ዋናው ጸሐፊው እኮ ምንም አላለም እኮ ጸሐፊው ምንም አላለም። እነሱ ያላነበቡትን እሷ አነበበች። ግን ትወገር ነው የተባለችው። እንዴት አድርገን እዚህ ሀገር ላይ እሺ ሁሌ መጽሐፍ የሀገር ፖሊሲ የሀገር ስትራቴጂ እኮ የአንድ ሰው ፍልስፍና የትም ሀገር መርቶ አያውቅም። መርቶ አያውቅም። ተቀባይነት ሊያገኝ ይችላል። በጣም ከፍ ያለ ተቀባይነት ሊያገኝ ይችላል። ግን ስቲል ብቻው የሀገር በቃ ሮድ ማፕ ሀገሪቷ የምታድግበት የምትሰራበት ሮድ ማፕ ሆኖ ብቻውን የአንድ ግለሰብ እንትን ሆኖ አያውቅም፣ አይደረግም። ቢሆን እንኳን ውድቀት ነው እንጂ የሚያመጣው የተሻለ ነገር እንደታስበው ሊያመጣ አይችልም። በየጊዜው እየተፈተሸ እየተሻሻለ እየተፈተሸ አድገው ትልቅ ደረጃ የደረሱ ሀገራትም ስቲል ነው የራሳቸውን ፖሊሲ የራሳቸውን ስትራቴጂ ይፈትሻሉ፣ ያስጠናሉ፣ ያጠናሉ፣ ያሻሽላሉ እንጂ እንደ መጽሐፍ ቅዱስ ቃል በቃ አንድ ግለሰብ ጻፈ፣ ያ እንደ መጽሐፍ ቅዱስ ቃል መፈጸም አለበት ተብሎ እንደ አይዲዮሎጂም እንደ ሮድማፕም እንደ ሁሉም ነገር እሱ ብቻውን እንዲያገለግል ተደርጎ አይቀርብም። እንደዛ አይደረግም። ነውር ነው። እና በተለይ አንዱ ምንድነው ወዳጅ የሚባል ሀገርም የለም ጠላት የሚባል ሀገርም የለም የሚለው አመለካከት ብዙ ነገሮችን ቀስ በቀስ ወደፊት አነሳለሁ። ግን ለአሁን ቢያንስ ይሄን ያክል እንትን ካልኩ ይበቃል። ሰላም